ኦሪት ዘፍጥረት ምዕራፍ 22 ከእነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም የምነግርህን በአንድ ተራራ ሂድ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ልጆቹንና ልጆቹን ጫነ፣ ሁለቱንም ልጆቹን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔርም ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሣና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመሥዋዕቱን እንጨት አንሥቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። አብርሃምም ተናገረው፣ አቤቱ ሆይ አለ። እርሱም እነሆ ልጄ አለው። እንጨቱን ይኸው አለ። የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለ። ሁለቱም አብረው ሄዱ፣ እግዚአብሔር ወዳለው ቦታ ደረሱ። አብርሃም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ፣ ልጁንም ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሣ። እግዚአብሔር መልአክ ከሰማይ ጠራና አብርሃም አለው፣ እርሱም እነሆኝ አለ። አብርሃምም አለው፣ እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለክልህም፣ እግዚአብሔር የምትፈራ እንደ ሆንህ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሣ፣ በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ወደ በጉንም ወሰደው፣ ልጁንም በልጁም ፋንታ መሥዋዕቱን አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ኤሪ ብሎ ጠራው፣ እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክ አብርሃምን ከሰማይ ሁለት ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልሁ ይላል፣ ይህን አድርገሃልና አንድ ልጅህንም አልከለክልህም፣ በእውነት በበረከት እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት በባሕር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችህን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። ቃሌን ሰምተሃልና። አብርሃምም ወዳለ ብላቴኖቹ ተመለሰ። ተነሥቶም ወደ ቤርሳቤህ አብረው ሄዱ። አብርሃምም በቤርሳቤህ ተቀመጠ። ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተናገረ፣ እነሆ ሚልካ ደግሞ ወንድምህ ለናኮር ልጆች ወለደች። እነርሱም በኵሩ ወንድሙ ቡዙ፣ የኤራም አባት ቀሙኤል፣ ኮዛት፣ ሐዞ፣ ፊልዳሣ፣ የድላፍ፣ ባቱኤል ናቸው። ባቱኤልም ርብቃን ወለደ። እነዚህ ስምንቱ ሚልካ ለአብርሃም ወንድም ለናኮር ወለደች። ሬሔም የሚሉትን፣ ቁባቱ ደግሞ ጥባህን፣ ገአምን፣ ተሐሽን፣ ሞክሳን ወለደች።